የሚገርማችሁ ገና ቅዳሴው ሲጀምር እማንቆርብ ሰዎችን በማነጋገር ነው የሚጀምረው አይደል? በመውቀስ ነው የሚጀምረው። በቤተ መቅደስ የገባ ስጋውን ደሙን የማይቀበል ሰው ቢኖር ብሎ ነው የሚጀምረው። እኛ በጥሩ ዜማና ዜማዋለን እንጂ እየወቀሰን ነው የሚጀምረው። ቅዳሴ ዓላማው የክርስቶስን ስጋና ደም መቀበል ነው። እኛ እናስቀድሳለን ግን አንቆርብም። እዚህ መጽሐፈ ነገሥት ላይ ታዩታላችሁ እንጂ ከሱ አበሉም የተባለ አንድ የረሃብ ዘመን ምግብ ነበር። እንደዛ አረግ ነው የክርስቶስን ስጋና ደም። እስማ ኃያላን ተብለን እንሸኘዋለን። ስንት ቀን መጥቶ ሳንቀበለው ተመለሰ። ለምንድነው ስጋው ደሙ ማንቀበለው? አንዳንድ ሰው አይ እኔ እኮ መቁረብ ጠልቼ አይደለም ስጋውን ደሙ መቀበል፣ ግን አሁን ስጋውን ደሙን ተቀብዬ መልሼ ኃጢአት ልሰራ እችላለሁ። የብዙዎቻችን ፍርሃት ይሄ ነው አይደለም? አዎ ልወድቅ እችላለሁ። ግን መጽሐፍ ቅዱስ እንዲህ አይልም። ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ። እኛ ግን ምን ለው ብነሳ አቤት ወድቃ። መጽሐፍ ቅዱስን ገለበጥ ነው እኮ እመኒ ወደቁ ተነሳ። ብወድቅ ምን እላለሁ? እኛ ግን ብነሳ ወድቃለሁ አይደል? እግዚአብሔር በነገራችን ላይ ለምን ወደቃችሁ አይልም እኮ። ለምን በደላችሁ አይልም። አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራህ የሚል ይመስላል? ለምን ኃጢአት ሰራህ ለምን የሚል? ለምን ንስሐ አልገባህም ነው የሚል። ለምን ወደቅህ አይልም። ለምን አልተነሳም? መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ዲያብሎሳዊ ነው ይላል ቅዱስ ዮሐንስ አፈወርቅ። ሰው እንደመሆናችን እንወድቃለን። እይትነሳእኑ ዘወድቀ ይላል። የወደቀ አይነሳምን? የሳተስ አይመለስምን ይላል እግዚአብሔር። መውደቃችን አይደለም የሚገርመው፣ አለመነሳታችን። ይቅር አይለንም ብለን ማሰባችን ነው የሚያሳዝነው እግዚአብሔር። ይሁዳን እንኳን የተቀየመው አሳልፎ ስለሸጠው ይመስላችኋል? አይደለም እኮ ንስሐ ስላልገባ ራሱን ስላጠፋ። እግዚአብሔር የሚያዝነው ከበደላችን በላይ ይቅር በለኝ አለ ማለታችን። ማረኝ አለ። እሱ መማር ሳይሰለቸው እኛ ማረን ማለት ይሰልቸን? እንደው አይገርምም? እሱ ይቅር ማለት ሳይሰለቸው እኛ ይቅር በለን ማለት ሰለቸን። እና ብወድቅ እነሳለሁ ማለት ሲገባ ብነሳ ወድቃለሁ ነው። ደግሞ ስጋው ደግሞ እዚህ ማላውን ያልቆረበ የለም። በ40 በ80 ቀናችሁ ቆርባችኋል? አልቆረባችሁ? ያቋረጠ እንጂ ያልቆረበ የለም እኮ እዚህ